በእስልምና ሃይማኖት በድምቀት ከሚከበሩ ታላላቅ በዓላት መካከል አንዱ ነው የኢድ አል አድሃ ወይንም አረፋ በዓል። ከ7 ዓመት ስደት ቆይታዬ በኋላ ሀገሬን እንደገባው ታውቃላችሁ። በሰላም ወጥቶ በሰላም ሀገር እንደመግባት ትልቅ ነገር የለም። ዘንድሮ ደግሞ ያው በሰላም ገብቼ የፊታችን የኢድ አልአድሃ በዓል ለማክበር የሆኑ ነገሮችን ለመግዛት ገበያ ማዕከል እገኛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ቅድም እንዳልኳችሁ ከ7 ዓመት ቆይታዬ በኋላ ሀገሬን ገብቼ ኢድ አልፈጥር በዓል አሳልፌ አሁን ደግሞ አልሐምዱሊላህ እንግዲህ ከፊታችን የሚገኘው ታላቁ ኢድ አልአድሃ በዓል ከፊታችን እየቀረበ ይገኛል። ለዛ በዓል እንግዲህ የሚያስፈልጉ ነገሮችን ገበያው እንደምትመለከቱት ሙሉ ሆኖ ያንን ለመመለከት አንዳንድ ነገርም ለመግዛት ወደ ገበያ አቅንቼ ነበርና ገበያ ውስጥ የታዘብኩትን ነገር ወይም ደግሞ የገበያውን ሁኔታ ለእናንተ ለማሳወቅ ወደ እናንተ መጣው። እናንተ ደግሞ እስከዛ ቪዲዮን ላይክ ሼር እያደረጋችሁ ፕሮግራሙን ተከታተሉ። እንግዲህ እንዳልኳችሁ ገበያው እንደምትመለከቱት በቅድሚያ የገባሁት የከብት ገበያ ነበረ። ያው እንደምታውቁት የአረፋ በዓል የኡዱኡያ የሚታረድበት በዓል ነው። ስለዚህ ገበያ ማህበረሰባችን ገበያ ገብቶ እንደምትመለከቱት በሬዎችን፣ ከብቶችን፣ ወይፈኖችን፣ በጎችን የተለያየ ለኡዱኡያ የሚሆኑ እንስሳቶችን እየገዙ እየተገበያዩ ይገኛልና ከዛ መካከል የታዘብኩት ነገር ምንድነው? እዚህ ጋር እንደምትመለከቷቸው እነዚህ በሬዎች በመቶ ቤቶች ነው እየተጠሩ ወይም ደግሞ እየተሸጡ ያሉት። አቅም ያለው እንጂ አቅም ለሌለው ሰው ትንሽ ከባድ ነው። አሁን ከከብቶችን ወይም ወይፈኖችን በጣም ተላልቅም ባይባሉም አሁን ከትንሽ ልጀምርላችሁ ብል ከ50 ሺህ እስከ 100 ምናምን ሺህ ነበረ ሲሸጡ የነበረው ማለት ነው ከብቶቹ። እንደ በግ ወደ በግ ስንመለስ ደግሞ ከ25 ሺህ እስከ 40 ሺህ ባለው ከብቶች በጎች ማለት በጎች እየተጠሩ እንደዛም እየተሸጡ ነበርና በጣም ከባድ ነው። ግን ቢሆኑም ደግሞ ማህበረሰቡ ከመግዛት ወደ ኋላ አላለም። በአመት አንድ አመት ባል ስለሆነ ይህንን አመት ባል ደግሞ ሞቅ ደመቅ ሸብረቅ አድርገን እናሳልፋለን የሚል ሀሳብ ስላለው ስለዚህ ሰው እየገዛ እየተሸጠ እየገዛ ነበረ የተመለከትኩት። እጅግ በጣም ደስ የሚል የገበያ ማዕከል ነው። በጣም ግዙፍ የሆነ የገበያ ማዕከል ነው። እኔ ግን ቀንጨባ አርጌ ትንሽ ነው የቀረጽኩት እንጂ ብዙ አይደለም። ብዙ ሁሉንም ቦታ ዞር አድርጌ ባሳያችሁ ባስቃኛችሁ ደስ ይላል። አጠቃላይ ግን ጠቅለል አድርጌ ለመናገር ያክል ሀቂቃ በጣም ከባድ ነው። ግን ይሁን ሰው እየተገባየ ነው። እና ከታዘብኩት ነገር ምን መሰላችሁ? የአካባቢ ሰዎችን ምናምን ስጠይቅ ኡዱኡያ እኮ ብቻ ይህን ያህል ብር አውጥታችሁ እንደዚህ በሬ ወይም ደግሞ ከብት ከምትገዙ ኡዱኡያ እኮ በግም ራሱ እኮ ይቻላል፣ በግ ፍየል ምናምን እነዚህ ነገሮችን ብትጠቀሟቸው ብዬ በምጠይቃቸው ሰዓት በግ የሚገዛው ለእንግዳ ለመቀበል ነው። ታውቃላችሁ፣ ለእንግዳ ለመቀበል በግ ይታረዳል እና የአረፋ ቀን ነገ አረፋ ቀን ነው ሲባል እንደ ዛሬው እንግዳ ስለሚመጣ ለዛ ቀን በግ ይታረዳል። ከዛ በኋላ ደግሞ የኡዱኡያ ወይም ደግሞ የሰላት ቀን ተሰግዶ ከተመጣ በኋላ የሚታረደው ደግሞ ከብት ነው። እኔ ደግሞ ያው ኑሮውንም ሁኔታ ስላየው ብቻ ያው ታውቃላችሁ ለነሱ ለማብቃቃት ብዬ ለምን እንደዚህ ይሆናል? ለምን ለኡዱኡያ ብቻ አታርዱም? ለእናንተ ወጪ እንዲቀንስላችሁ እና ደግሞ ሸሪዓውንም የጠበቀ ነገር ያን ነገር ብታደርጉ እኮ መልካም ነው ብዬ በምላቸው ሰዓት በግ አይበቃንም፣ እኛ በአመት አንዴ ስለምንበላ ግዴታ ኩትፎ መብላት አለ እንደዛ ብለው ምላሽ ሰጡኝ ማለት ነው። ግን ይህ ስህተት ነው። እኔ እንደተማርኩት ከሆነ የኡዱኡያ እርድ 1/3ኛውን ነው ባለቤቱ የሚወስደው፣ ሌላውን ደግሞ ለመሳኪኖች ነው የሚሰጠው። ግን እኛ ሀገር እንደዚህ አይደለም፣ ይታረዳል። እንደውም ደግሞ የኡዱኡያ ሳይሆን
ከዛ በላይ አድርገው ነው የሚያርዱት። ያንንም አርደው ለማንም ሰው አይሰጡም፣ ለራሳቸው ነው ጥርቅ አድርገው የሚበሉት። ያ መሆን የለበትም። አንደኛ እዚህ ጋር ንያችንን ማስተካከል አለብን። በአመት አንዴ ነው የምንበላውና ስለዚህ በሬ ማረድ አለብን፣ ትላልቅ ከብቶች ማረድ አለብን። እንደዛ ሳይሆን ለኡዱኢያ ይገባል የተባለው ነገር ታርዶ 1/3ኛውን መብላት፣ 1/3ኛው ሌላውን ደግሞ ቀሪውን ማከፋፈል ነበረባቸው ለምስኪን። ግን እንደኔ እኔ የምላችሁ ነገር ግን ንያው ከተበላሸ ምንም ነገር አይስተካከልም። ንያችሁን ብታስተካክሉ መልካም ነው። በየቤታችን ሁላችን ይህንን ነገር ተሰሚነት አግኝተን ብናስተካክል የተሻለ ነው። እስኪ ከኡስታዝ ደግሞ ትንሽ ለሁሉ ቆራርጣችሁ እንድትልኩ ለቤተሰቦቻችሁ እንድታሰሙ ቪዲዮን ላሰማችሁና ልመለስ። ኡድሂያ ዓዳ ነው ወይስ ዒባዳ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ በዒድ አልአድሓ ወይም በሀገራችን ተለምዶ ዓረፋ በሚባለው በዓል ላይ ብዙ ሙስሊሞች ሁሉም ማለት በሚቻል መልኩ እርድን ያርዳል። ታዲያ ይህን እርድ ስናርድ ወደ አላህ ለመቃረብ ብለን አላህ አጅሩን ከአላህ ለማግኘት ብለን አምልኮ አድርገን ነው የምናርደው ወይስ ሰው ምን ይለኛል፣ ቤተሰቦቼ ምን ይሉኛል፣ ልጆቼ የሰው ቤት ሄዱብኛል፣ ወይም እነከሌ ጋር ታርዷል እኛ ጋር አልታረደም ይሉኛል ብለን የምናርደው? ስለዚህ ውድ ወንድሞች እህቶች፣ ንያችን ማስተካከል አለብን። እነመል አዕማሉ ብንያት ነው። አላህ Subhanahu Wa Ta'ala እኛ የምንሰራውን ስራ የሚቀበለን በንያችን ልክ ነው። ለአላህ ብለን ከአላህ አጅሩን ለማግኘት ብለን ካረድነው የኡድሂያውን አጅር እናገኛለን። ነገር ግን ሰው ምን ይለኛል ብለን ምናርድ ከሆነ፣ ለስጋው ብለን ምናርድ ከሆነ፣ ለልጆች ብለን ምናርድ ከሆነ ግን አላህ ለኔ ብላችሁ አላረዳችሁም ለሰው ብላችሁ ነው ያረዳችሁት፣ ከሰው ተቀበሉ ይለናል። ያን ብቻ አይደለም ያስቀጣልም ጭምር። ዒባዳ ለአላህ ተብሎ እንጂ መደረግ አለበት ለሰው ተብሎ መደረግ የለበትም ነው። አላህ Subhanahu Wa Ta'ala በቁርአን እንዲህ ይላል፣ ፈሰሊ ሊረቢከ ወንሐር፣ ለአላህ ብለህ ስገድ እርድንም ለአላህ ብለህ እረድ ይለናል። ነቢያችንም ሰለላሁ ዐለይሂ ወሰለም የዒድ አልአድሓን ካሰገዱ በኋላ 2 በጎችን ሙክቶችን አምጥተው አርደዋሉ። ሲያርዱ አንደኛውን ለኔና ለቤተሰቦቼ ብለው አረዱ ለአላህ እንዲቀበላቸው ማለት። ሁለተኛውን እርድ ደግሞ ለኡመታቸው ማረድ ለማይችሉ ኡመቶቻቸው አርደዋሉ። ማረድ ካልቻል ለአላህ ብለን ማረድ ካልቻል አቅሙ ከሌለን መጨናነቅ የለብንም። አብሽሩ ነብዩ አርደውልናል ሰለላሁ ዐለይሂ ወሰለም። አቅሙ ካለን ግን ወደ አላህ ለመቃረብ ብለን አጅሩን ከአላህ ለማግኘት ብለን ማረድ አለብን እንጂ ለስጋው ብለን ሰው ምንኛል ብለን ልናርዳ አይገባም እላችኋለሁ። ሁላችንም ምናርደውን እርድ ወደ አላህ መቃረቢያ ብለን ምናርድ አላህ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንደሰማችሁት ነው እርዱን ስናርደው ለአላህ ብለን እንጂ ለሰው ብለን አይደለም፣ ለቤተሰቦቻችን ብለን አይደለም። ሁሉንም ንያችንን ማስተካከል አለብን። ሁሉም ነገር የሚሰራው በንያ ነው። ስለዚህ ንያችንን ቤተሰቦቻቸው እንዲያስተካክሉ ብናደርገው የአጅሩን ተካፋይ ይሆናሉ፣ አጅር ያገኛሉ። አሁን እኮ ኡዱኢያ ብለው ያርዳሉ፣ ግን የአጅር የላቸውም። እንደገና ብቻ በቃ የሆነ ጥሩ የሆነ አይደለም። አንደኛ ኤከሌ ይሄን አርዷልና እኔም ይሄንን አርዳለሁ በሚል ነው እኔ እንደተረዳሁት ማለት ነው። ሐቂቃ ነው የምላችሁ። የሆነ ነገር ስታወሩ በቃ እንደዚህ እቺ እንደዚህ ናት እንደዛ ናት ተብላችሁ ነው የምትሰደቡት ማለት ነው። ግን ሁላችንም ደግሞ በየቤታችን የተማርነውን ነገር ብናስተምር የተሻለ ነገር ይኖራል ብዬ አስባለሁ። ያው ቤተሰቦቻችንንም ንያቸውን ያስተካክላሉ። እነመል አዕማሉ ቢንያ፣ ሁሉም ነገር በንያ ነው የሚሆነው። ያለ ንያ ደግሞ ስራ የለም። ስራ ሁሉም የተበላሸ ነው። ስለዚህ ንያችንን ንያችንን እኛም ካስተካከልን ቤተሰቦቻችንም ደግሞ ንያቸውን ካስተካከሉ አላህ ደግሞ የማይቀበልበት ምንም አይነት ምክንያት የለውም። አላህ እኮ ገፉሩ ረሂም ነው፣ ሁሉንም ነገር ይቀበላል። ግን ንያችንን ስናስተካክል ነው፣ ውስጣችንን ስናጸዳ ነው። ስለዚህ ይሄ ነገር ደግሞ እንዳይበላሽ ደግሞ ቤተሰቦቻችን ወላጆቻችን ማስተካከል አለብን እላለሁ። ከታዘብኩት ነገር ይሄንን ነው። ይሄንን እናንተም ትታዘቡ ይሆናል። በየቤታችሁ የሚኖር ነገር ሊሆን ስለሚችል ሁላችሁ የምትታዘቡት ነገር ነው ብዬ አስባለሁኝ። እና የዛሬ የገበያ ውሎ እንዲሁም ደግሞ የአካባቢው ሁኔታ ይሄን ይመስል ነበረ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።